የ60 ዓመት አዛውንት አባቱን የገደለው በእስራት ተቀጣ። በኦሮሚያ ክልል ምዕራብ አርሲ ዞን ገደብ አሳሳ ወረዳ ውስጥም የ60 ዓመት አዛውንት አባቱን የገደለው ግለሰብ ከነግብረ አበሩ በእስራት ተቀጥቷል። ተከሳሹ ግርማ በቀለ ግንቦት 14 ቀን 2008 ዓ.ም ከምሽቱ 4 ሰዓት ላይ የ8 ልጆች አባት የሆኑትን የ60 ዓመቱን አዛውንት አባቱን በተኙበት በፋስ መጥረቢያ አንገታቸውን መትቶ በመግደሉ በእስራት ተቀጥቷል። ተከሳሹ ግብረ አበሩ ጓደኛው ኩሬ ሄቦ የተባለው ግለሰብ መኖሪያ በመሄድም የጭነት አህያ ስለጠፋብኝ አፋልገኝ በማለት ከቤት ከወሰደው በኋላ አባቱን መግደሉን ነግሮት 1000 ብር ሰጣሃለውና የሟች አስክሬንን እንቅበር በማለት ተስማምቶ ታንካሮ መልካ የተባለው ወንዝ ውስጥም ጥለው ወደ ቀያቸው ይመለሳሉ። በነጋታው ሟች አባት ቀልበው ያወፈሩትን ሰንጋ በሬ ገበያ በማውጣት በ8000 ብር በመሸጥ ከገበያ ሲመለስ አባቱን ከቤት እንዳጣ በማስመሰል ለወረዳው ፖሊስም ያመለክታል። በሁለተኛው ቀን ግን የአካባቢው ነዋሪዎች የሰው አስክሬን ወንዝ ውስጥ ተጥለው በማየታቸው ለፖሊስ ጥቆማ በማድረጋቸው በተደረገው ማጣራት ሟች የ60 ዓመት አዛውንቱ መሆናቸውንም ተረጋግጧል። የወረዳው ፖሊስ ከአቃቤ ሕግ ጋር በመሆን በአደጋው ምርመራ ወቅትም በአስክሬኑ አካባቢ የተገኘውን የፎጣ ልብስና ከዘራ ዱላ የሁለተኛ ተከሳሽ መሆኑ በተደረገው ጥልቅ ምርመራ ሁለተኛ ተከሳሽ በቁጥጥር ስር ውሎ የእምነት ክህደት ቃሉን ሲሰጥ ከአንደኛው ተከሳሽ ግርማ በቀለ ጋር ድርጊቱን መፈጸሙን በመረጋገጡ ለምዕራብ አርሲ ዞን ፍርድ ቤትም መዝገቡ ተልኮ ጥፋተኛ ሆኖ በመገኘታቸው አንደኛ ተከሳሽ ግርማ በቀለ በ18 ዓመት እስራት ሁለተኛው ተከሳሽና ግብረ አበሩ ሽሩ ሄቦ በ6 ወር እስራት እንዲቀጡ ወስኖባቸዋል። ታዲያ በዚህ ሰዓት ነበር የፖሊስ አባል ሆነው ምክትል ሳጅን በቀለ ሙለታ እናት ታማለች ተብሎ ከሚሰራበት ከደራ ወረዳ ወደ ትውልድ ቄው ደገን በመሄድ እናቱን ሲያስታምም ቆይቶ በየካቲት 6 2009 ወደሚሰራበት አካባቢ ለመሄድ ፍቼ ከተማ አድሮ ከሌሊቱ 11 ሰዓት አካባቢ ወደ መናኸሪያ ለመሄድ እየተጓዘ ነው። አራቱ ጓደኛ ማቾች የተሸሸጉበት ቦታ ላይ ደርሷል። ከተሸሸጉበት አራቱም ወጥተው ተሾመ ሁንዴ የተባለው ዘሎ አንገቱን ይይዛል። ግርማ ረጋሳ እጁን ይጠመዝዘዋል። አብዲሳ ነጋሽ ኳላ በኩል በድንጋይ ጭንቅላቱን ይመታል። ይህ የፖሊስ አባል ምክትል ሳጅን በቀለ ሙለታ ይወድቃል። አራተኛ ጓደኛቸው የሆነው በለጠ ኪሱን በመፈተሽ የመለያ ቁጥር MM8 ስታርተር ሽጉጥ 1000 ብር ቴክኖ ሞባይልንና በእጁ አንግቦ የነበረውን ቦርሳ ይወስዳል። ምክትል ሳጅን በቀለ ሙለታ በወደቀበት በመሆን አራቱንም በሚመለከታቸው ሰዓት ነበር አብዲሳ ነጋሽ ጋር አይን ላይን የተገጣጠሙት። አብዲሳ ነጋሽ ይደነግጣል። የሀገሩ ልጅ አብሮ አደጉ ነበር። ምክትል ሳጅን በቀለ ሙለታ አብዲሳ ለጓደኞቹ በጣም አውቀዋለሁ፣ ጎረቤታችን ነው፣ በዛ ላይ ፖሊስ ነው፣ እናም እኔ ስለሚያውቀኝ ያጋልጠናል፣ እንግደለው በማለት የገዛ አብሮ አደጉን ለመግደል ትልቅ ድንጋይ አንስቶ ጭንቅላቱ ላይ ይጥላል። የዘረፉትን ይዘው ከቦታው ይሰወራሉ። እየነጋ ነው። 12 ሰዓት ሆኗል። የወደቀውን በቀለን መንገደኞች ይመለከቱትና ይዘውት የሰሜን ሸዋ ዞን ፖሊስ መምሪያ ክሊኒክ ይወስዱታል። ነገር ግን የደረሰበት ጉዳት ከአቅም በላይ ስለሆነባቸው ወደ አዲስ አበባ ፌደራል ፖሊስ ሆስፒታል ይመጣል። ምክትል ሳጅን በቀለ ሙለታ ጭንቅላቱ ላይ ከባድ ጉዳት ስለደረሰበት ከሁለት ቀን በኋላ ህይወቱ ያልፋል። የሰሜን ሸዋ ዞን ፖሊስ መምሪያ ወንጀሉ ላይ ቡድን በማቋቋም እነዚህን ወንጀለኞች መፈለግ ይጀምራል። የካቲት 14 2009 ዓ.ም አብዲሳ ነጋሽ በፍቼ ከተማ ከአንድ ግለሰብ ሞባይል ሲሰርቅ ይያዛል። በዚህ ወንጀለኛ ላይ ምርመራ ሲደረግ በቅጽል ስማቸው ከነቡሳ ስለሚባሉት ስለ አራቱም ጓደኛ ማቾች ሁሉንም ነገር ይናገራል። የምርመራ ቡድኑ ሌሎችን ለመያዝ ወደሚኖሩበት አዲስ አበባ ይመጣሉ። አቃቂ ቃሊቲ ክፍለ ከተማ ወደሚኖሩበት ቦታ በመሄድ ተሾመ ሁንዴና የአባቱ ስም የማይታወቀው በለጠ ከአካባቢው ሲሰወሩ ግርማ ረጋሳ ይያዛል። የተያዙት ሁለቱ የወሰዱትን ሽጉጥ ሲጠየቁ በ3000 ብር ለአንድ ግለሰብ እንደሸጡ ይናገራሉ። የገዛውን ግለሰብ በጥቆማ ቢደረስበትም በ4000 ብር ለሌላው ሰው መሸጡን ይናገራል። የተዘረፈው ሽጉጥ ከሁለተኛው ገዢ ቤት ይገኛል። የሰሜን ሸዋ ዞን ፖሊስ መምሪያ አቃቤ ሕግ ወንጀለኞቹ የፈጸሙትን ወንጀል የሚያረጋግጥ የሰውና የሰነድ ማስረጃዎችን በመሰብሰብ በግንቦት 1 2009 ዓ.ም በፍቼ ከፍተኛ ፍርድ ቤት በዋለው ችሎት በሁለቱ ወንጀለኞች አብዲሳ ነጋሽና ግርማ ረጋሳ እያንዳንዳቸው በ24 ዓመት ጽኑ እስራት እንዲቀጡ ተወስኖባቸዋል። ተሾመ ሁንዴና የአባቱ ስም የማይታወቀው በለጠ አሁንም እየተፈለጉ ይገኛል።
ናይጄሪያ በህዝብ ቁጥሯ በአፍሪካ ቀዳሚ የምትባል ሀገር ነች። በ2015 የተባበሩት መንግስታት ድርጅትና የዓለም ባንክ ይፋ ባደረጉት መረጃ 182 ሚሊዮን ሰዎች የሚኖሩባት ከአፍሪካ ቀዳሚዋ ነች። በ2050 ደግሞ በ2050 ከቻይናና ህንድ ቀጥላ ብዙ ሰዎች የሚኖሩባት ሀገር ትሆናለች ይባል ነበር። አሁን ግን ዘ ኢኮኖሚስት የሚባለው ታዋቂው መጽሔት አንድ መረጃን ይፋ አድርጓል። እንደሚባለው የናይጄሪያ ህዝብ ቁጥር 182 ሚሊዮን መድረሱ በጣም አጠራጣሪ ነው። እንዲያውም በ2006 በነበረው ቆጠራ ላይ ብዙ የተሳሳቱ ነገሮች ነበሩ ይላል። በ2013 የናይጄሪያ የህዝብ ኮሚሽን ኃላፊ የነበሩት ፌስቱስ ኦዴሙ ተመሳሳይ ሐሳብን ከሰጡ በኋላ ከኃላፊነታቸው መነሳታቸውን ያነሳል። ብዙ ጊዜ ናይጄሪያ ውስጥ እንዲህ ያለ ነገር የሚጀመረው ብዙዎቹ ክልሎች ወይም የናይጄሪያ ግዛቶች በጀት የሚበጀትላቸው የህዝብ ቁጥራቸው እየተሰላ ስለሆነ የህዝብ ቁጥራቸውን ቁጥር በጣም ከፍ አድርገው የመናገር አባዜ ያለባቸው ወይም የህዝብ ቁጥራቸውን በ200% ድረስ ጨምረው የሚናገሩ ግዛቶች አሉ። በዚህ ምክንያት ነው እንጂ ናይጄሪያ ይሄን ያህል 182 ሚሊዮን የሚደርስ ህዝብ የላትም የሚል ትንታኔን በጣም በሰፊው ኢኮኖሚክስ አቅርቧል። ከዚህ ውጪ አንድ ሌላ ማስረጃም ጠቅሷል። በተለይ አፍሪካ ፖሊስ የሚባል በፈረንሳይ የሚታገዝ አንድ የጥናት ቡድን በ2010 ባደረገው አንድ ጥናት በ2006 ይፋ የተደረገው የናይጄሪያ ህዝብ ቁጥር በጣም የተጋነነ ቁጥር አለው። በተለይ በሰሜንና በደቡብ በኩል በሁለቱ የናይጄሪያ ጽንፎች ያለው ፉክክር የህዝብ ቁጥር በጣም እንዲጨምር አድርጓል። ነገር ግን በትክክል የናይጄሪያ የህዝብ ቁጥር 182 ሚሊዮን አይደርስም የሚል ትንታኔን ዘ ኢኮኖሚስት አውጥቶ እየተመለከትኩ ነበር። በርናባስ ስቱዲዮ አለ። አዳዲሶቹን መረጃዎች ሊነግረን ትልልቆቹ የብዙሃን መገናኛዎች ያዘጋጃቸውን መረጃዎች ይነግረናል። በርናባስ ተስፋዬ እንዴት ዋልክ? መቀጠል ትችላለህ። አመሰግናለሁ አላዛር። በአፍሪካ መረጃ እንጀምር። ሶማሊያ አዲስ የሽብር ጥቃትን አስተናግዳለች። ከመዲናዋ ሞቃዲሾ በስተደቡብ በምትገኘው ዋዳጂር ወረዳ ላይ ነው አዲሱን ጥቃት የተፈጸመው። ሮይተርስ ይዞት በወጣው አዲሱ መረጃ እንግዲህ የመንግስት ባለስልጣናት በሚያዘወትሩበት የመንግስት ህንጻ ላይ በመኪና የተፈጸመ የቦምብ ጥቃት ነው። የ10 ሰዎች ህይወትም በዚህ ስለማለፉ ተነግሯል። የሞቃዲሾ ከንቲባ ቃል አቀባይ የሆኑት ኦማር ሃሌኔ ከፍተኛ ፍንዳታን ከአካባቢው ሰምተናል፣ የተጎዱ ተጨማሪ ሰዎች ስለመኖራቸውም ተነግሮናል ነው ያሉት። አልሸባብ ከጥቃቱ በስተጀርባ ያለው እሱ ስለመሆኑም አምኗል። ወደ ስፍራው ያሰማራው ቦምብ የጫነ መኪና የመንግስት ባለስልጣናቱን ኢላማ አድርጎ የነበረ መሆኑንም ጨምሮ አስታውቋል። የሽብር ቡድኑ ቃል አቀባይ አቡ ሙሳብ ከባለስልጣናቱና ከሰራተኞቻቸው መካከል የገደልናቸው ሰዎች አሉ ሲል ነው የተናገረው። ዘርዘር ያለውን መረጃ ግን እንዳልሰጠ ተነግሯል። ገደልኩት ያለውን ባለስልጣን ማንነትም ይፋ አላደረገም። ከከንቲባው ጽሕፈት ቤት ከወጣው መግለጫ በተጨማሪ ከሶማሊያ መንግስት በኩል እስካሁን የተሰጠ ምንም አይነት መረጃ ስላለመኖሩ ዘገባው አመላክቷል። አርቲ ኒውስ እንደዚሁም ፕሬስ ቴሌቪዥንም ሽፋን ሰጥተውታል። ሰሜን ኮሪያ ለ17 ወራት ያክል አስራ ቆይተው የነበረው የ22 ዓመቱ አሜሪካዊ ዋርን ባየር የሱ የሞት ጉዳይ አሁኑ ትልቅ መነጋገሪያ ነው ማለት ይቻላል። በርካቶች የሰሜን ኮሪያን የእስረኛ አያያዝ አምርረው ተችተዋል። ሲኤንኤን ቀኑ ሙሉ ዜናዎቹን እያዳበረ ዋርን ባየርን ትኩረት አድርጎ ሲዘግብ ነው ያለው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተናገሩት ሁሉም ማለት በሚቻል ሁኔታ አብዛኞቹ የመገናኛ ብዙሃን አውርተውታል። ትራምፕ ዋርን ባየር ላይ የሰብአዊ መብትን በማያከብረው የሰሜን ኮሪያ መንግስት የሚያሳዝኑ መጥፎ ነገሮች ደርሰውበታል፣ ለዚህም በጣም አዝነናል ነው ያሉት። ዋናው ነገር ግን ይሄን የመሰለ በንጹሃን ላይ የሚፈጸመውን ዘግናኝ ተግባር የማስቆሙ ጉዳይ ነው እሳቸው ያሉት። የውጭ ጉዳይ ሚኒስትሩ ሬክስ ቲለርሰንም ለዚህ ያልተገባ በተማሪው ላይ የተፈጸመው ፍትሃዊ ያልሆነ ተግባር የሰሜን ኮሪያ መንግስት ሊጠየቅበት የሚገባው መሆኑን አንስተዋል። የአርዙ ዜናው ሴናተር ሪፐብሊካኑ ጆን ማኬንም እውነታውን በትክክል መሬት ላይ ስናመጣው በግልጽ በሚታይ ሁኔታ አሜሪካው ዋርን ባየር እንግዲህ በኪም ጆንግ ኡን መንግስት ግድያ ተፈጽሞበታል ሲሉ ነው እሳቸውም የተናገሩት። የሰሜን ኮሪያ መንግስት የዋርን ባየር ራሱን የሳተበት ወይም ኮማ ውስጥ የተገኘበት ምክንያት በምግብ መመረዝና የእንቅልፍ ክኒን አብዝቶ በመውሰዱ ነው የሚል አቋም ነው ያላቸው። ዶክተሮች ግን የኪም ጆንግ ኡን አስተዳደር ራሱን ከተጠያቂነት ለማዳን ያመጣው ምክንያት እንጂ ምንም አይነት በሽታ አላገኘንበትም ስለማለታቸው ተነግሯል። የዘ ቴሌግራፍና አልጀዚራ ፊት ለፊት ገጽ ላይ የሚገኘው ጉዳይ የእስራኤል ጉዳይ ነው። ከሁለት አስርተ ዓመታት በኋላ እስካሁን ያልደፈረችውን የዌስት ባንክ መሬት በአዲስ ሰፈሯ ስለመውረሯ ተነግሯል። የፍልስጤም አስተዳደር አሁን የእስራኤል መንግስት ግንባታ ማድረግ ጀምሮበታል የተባለውን ቦታ አንድ ቀን የግዛቱ አካል እንደሚሆን ሲጠባበቅ ነበር የቆየው። በዌስት ባንክ እምብርት ላይ ነው የሚገኘው የተባለው ይህ ቦታ አሚቻይ በመባል ይታወቃል። በቅርቡ ዶናልድ ትራምፕ ወደ ቀጠናው ባቀኑበት ወቅት እስራኤልና ፍልስጤም ወደ ሰላም እንዲመለሱ እስራኤል ተጨማሪ አዲስ ግንባታዎችን እንዳታደርግ ጠይቀው ነበረ። አሚቻይ በሚባለው ቦታ ለመጨረሻ ጊዜ እስራኤል ግንባታ ለማከናወን የሞከረችው በአውሮፓውያኑ 1999 ላይ ነበር። በይሁዳና በሰማሪያ አዲስ ማህበረሰብ የመመስረት ልዩ መብትን ተጠቅም ያለው ነው የሚሉት የእስራኤሉ መሪ ቤንጃሚን ኔታንያሁ
ያውኑ የእስራኤል እንግዲህ ተግባር በአካባቢው ግጭትን በድቃሚ እንዳይቀሰቅስ ተሰክቷል። በሶሪያ ጉዳይ ትላንት ትልቅ ወሬ የነበረው የአሜሪካ መራሹ ጥምር ጦር የአውሮፕላን እንግዲህ የሶሪያን የጦር አውሮፕላን መጥቶ የመጣሉ ጉዳይ ነው። በተጨማሪ እንግዲህ ከዛ በተጨማሪ ኢራን በምስራቃዊ የሶሪያ ክፍል ላይ ዳኤሽን ኢላማ ያደረገ የሚሳኤል ጥቃት መፈጸሟ የሚመለከተው ጉዳይ ሌላኛው ነበረ። ሀገሪቱ 6 የመካከለኛ ርቀት ተወንጫፊ ሚሳኤሎችን የአይኤስአይኤስ ይዞታዎች ላይ አስወንጭፋ ነበረ። በዚህ ጉዳይ እንግዲህ ከሰዓታት በፊት የኢራን መከላከያ ሚኒስቴር መግለጫ ሰጥቷል። በዳኤሽ ላይ የወሰድነው የሚሳኤል ጥቃት የሽብር ቡድኑ በኢራን ምድር ላይ ለፈጸመው የጅምላ እንግዲህ ጥቃት ከምንሰጠው ምላሽ በጣም ትንሹ ነው ያሉት የመከላከያ ሚኒስትሩ ብርጋዴር ጀነራል ሁሴን ዲቃን በዚህ ወር መግቢያ ላይ ሽብር ቡድኑ በቴህራን ጥቃት ፈጽሞ 18 ሰዎችን ሲገድል 50 ሰዎችን እንደዚሁ አቁስሎ ነበርና ያሁኑ የኢራን እርምጃ አጸፋዊ ምላሽ እንደሆነ ነው የተነገረው። አዲሱ አሁን ላይ የወጣው ነገር ፕሬስ ቴሌቪዥን በሰበር ወሬው የኢራን 6 ሚሳኤሎች ኢላማቸውን መምታታቸውን ተናግሯል። እንግዲህ ኢላማቸውን መምታታቸውን ብቻም ሳይሆን 65 የሚሆኑ የቡድኑን አባላት ገለዋል ነው የተባለው። ከሟቾቹ መካከል ደግሞ በቁጥር የሚልቁ በቡድኑ ውስጥ በከፍተኛ ስልጣን ያላቸው ኮማንደሮችም አሉበት ነው የተባለው። አሁን ላይ ያለው መረጃ እንግዲህ የሆነው በተጨማሪ ሌሎች ዘገባዎችም ተካተው እንደሚቀርቡ ተገልጿል። እንግዲህ አላዛር እነዚህ ናቸው መረጃዎች። ለመረጃዎች በርናባስ በጣም አመሰግናለሁ። በነገራችን ላይ የቅዱስ ጊዮርጊስና የቪታ ጨዋታ ያው የሻምፒየንስ ሊግ ጨዋታ እየተደረገ እንደሆነ ይታወቃል። አሁን 45ኛው ደቂቃ ደርሶ ረፍት ወጥቷል። ቅዱስ ጊዮርጊስ ሌላ ተጨማሪ ግብ አስተናግዶ በፍጹም ቅጣት ምት ነው